بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده أما بعد السلام عليكم ورحمة الله وبركاته እንግዲህ በሰሞኑ በሙፍቲ ወደ አኽራ መሄድ የተነሳ በተለይ በአቀባበራቸው ላይ ብዙ ዳዒዎች ብዙ ዑቀላ ብዙ ሰዎች ይህንን ነቅፈው የተናገሩበት ምክንያት በዚህ ቪዲዮ ላይ የምታዩት ነገር እንዳይደርስ ነው። ሙፍቲ ከመቀበራቸውና ከተቀበሩ በኋላ ለብቻቸው እንዳይቀበሩ ከሙስሊሙ መቃብር እንዲቀበሩ ስንጣራ የትክክለኛው አቂዳ አስተማሪዎች ወደ ተውሂድ ተጣሪዎች ስንማጸን የነበረው የፈራነው በቪዲዮ እንደምታዩት በዚህ ሳምንት በግብፅ አገር ውስጥ በጠንጣ ክልል ውስጥ ለሰይድ አሕመድ በደዊ ዓመታዊ የመውሊድ በዓል ብለው በቪዲዮ እንደምትመለከቱት ለቀብራቸው በመስገድ የቀብራቸውን አጥር ይዘው ሐጃቸው እንዲፈጸምላቸው ሲጠይቁና ከዛም የበለጠ አሳፋሪ ድርጊት እንደፈጸሙት ዛሬ በግብፅ በጠንጣ ውስጥ በዚህ ሳምንት ውስጥ የተከሰተው ነገር እኛም ዘንድም በጋርመንት አካባቢ እንዳይከሰት ነበረ። ለራሳችሁም ለልጆቻችሁም ለሚስቶቻችሁም ለዘመድ አዝማዶቻችሁም ለዘራችሁም ያንን ትክክለኛውን አቂዳ የምትመኙ ወንድሞቼ እህቶቼ ሆይ ከህዝቦች ስኬት እንደምንማረው ሁሉ ከህዝቦችም ውድቀት ትምህርት እንዲሆነን የውድቀታቸውን ሰበብ ማወቅ አለብን። የግብፅ ህዝብ ይህን ያህል በሰይድ አሕመድ በደዊ ጉዳይ የሽርክ ውቅያኖስ ውስጥ ገብቶ የተዋጠበትን ሰበብ ምን እንደሆነ ለእኛም ትምህርት እንዲሆነን በሚቀጥለው መልእክቴ የምናይ ይሆናል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።